فداك أبي وأمي يا رسول الله فداك. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى زاري لاستوساتشو مفلقو የጫትን አስከፊነት ከሚያሳዩ ነገሮች ውስጥ አንድ ደግሞ አስገራሚ ነገር ስላየሁ ነው ማለት ነው። ይህ ጫት መቼም ማንም እንደማይክደው ይህችን አገር እያወደማት ያለ ትውልዷን እየገደለባት የተማሩ ዜጎቿን እያበላሸባት አዲስ የሚመጣውን ወጣት ትውልድ ደግሞ ተስፋ ቢስ እንዲሆን መጥፎ ነገሮችን እንዲለምድ በዛው ተያይዞ ጫት ቅሞ ነው እንግዲህ ሲጋራ የሚለመደው ሺሻ ውስጥ የሚገባው አብዛኛው ሰው ደግሞ መስበሪያ ያያለ መጠጥ የሚወስደው ማለት ነው። ከዚህም አልፎ ሐሺሽ የሚወስዱ ሁሉ አሉ። መጥፎ ስራ የሚሰሩ ሰዎች በምንድነው ራሳቸው የሚያደነዝዙት ራሳቸው የሚሸውዱት? በዚህ ጫት ሆኗል ማለት ነው። ለዛሬ አንድ ጥያቄ መጠየቅ ፈልጋለሁ። ጫት በመቃም የተነሳ ማለት ነው በጣም ቃሚ ሲኮን የጫት ዶክትሬት አለው የቂምሃ ማለት ነው። ይሄን ለማለት ያስገደደኝ ምንድነው መንገድ ላይ የጫት ቤት ማስታወቂያዎቹን አይታችኋል እንግዲህ ኦርጋኒክ ጫት እንሸጣለን በቃ ፐርፌክት በለጬ ምናምን። የዛሬው ግን አስገራሚ ነው። ደግሞ የሱቁ ስም ደግሞ ራሱ ቁጥር 2 ነው። ደግሞ ቁጥር 1 አለው ማለት ነው። ምን ይላል? በርጮሎጂስት ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ማንሰማው የለም እኮ። ለምሳሌ አንድ ሰው ባዮሎጂ የሚባለውን ትምህርት ተምሮ ስፔሻላይዝ ሲያደርግ ባዮሎጂስት ይባላል። ይሄ የሰው ልጅ ደግሞ አእምሮ ጭንቀት ያለባቸውን ምናምን የሚያክሙት ሰዎች ደግሞ ምን ይባላሉ? ሳይካትሪስት ይባላሉ። ልክ እንደዚህ ደግሞ ማለት ነው ፊዚሻን፣ እነዚህ የሰው ሰውነት ምናምን የሚያክሙ ደግሞ ምን ይባላሉ? ፊዚሻን ይባላሉ። ልክ እንደዚህ ስፔሻላይዜሽኖች አሉ። ሰው ማለት ነው ቅሞ ምን ላይ ሲደርስ ነው ዲግሪ ወይ ማስትሬት ወይ ዶክትሬት የሚሰጠው? ጫት ሻጮቹ ህዝቡ ላይ ይሄን ያህል ሙድ እየያዙ ነው ማለት ነው። ይሄ ማላገጥ የሚባለው ማለት ነው። ገሌ እኮ ሙድ ያዘብኝ ይባላል። ይሄን ነገር ደግሞ ትጠሉታላችሁ እናንተ ወጣቶች፣ ሰው ሙድ ሲይዝባችሁ ማለት ነው። ጫት ሻጮቹ ይሄን ያህል ይጫወቱባችሁ። በርጮሎጂስት ቁጥር 2 ይላል ያየሁት ቤት ማለት ነው። በመንገድ በኩል ሳልፍ ደግሞ ቤቱን ጠቆሚያችሁ እዛው እንዳትሄዱ ማለት ነው። በሞተር እናቀርባለን ከእርሻ ወደ ጉርሻ። ተመልከት እንዲሁ የሆነ ቆስጣ፣ ጎመን፣ ድንች፣ ካሮት በቃ ይሁን ወዲያው የሚበላ ነገር አይመስልም። ከእርሻ ወደ ጉርሻ የሚባል ማስታወቂያ። እስቲ ፖሊሲ ሜከርስ አገሪቱ ላይ ያላችሁ ኧረ ምን እየሰራችሁ ነው? አገር ምን መራው ትውልድን መልካም ነገር ለማስረከብ ነው። አገርን ለሚቀጥለው ትውልድ ይባላል። ይሄው እኮ ለሚቀጥለው ሳይደርስ እኮ እየሞተ እኮ ነው። ይሄን ያህል እንዲህ እየተሾፈበት ማለት ነው ህዝቡ። እኛ በኖርንባት አገር ላይ ማለት ነው አልኮሊስት አሉ። ለምሳሌ እነዚህ መጠጥ ጠጥተው ለነሱ እንኳን አልኮሊስቶች ወይም ሰካራሞች ቁጥር 1 ቁጥር 2 የሚባል መጠጥ ቤት እንኳን የለም። በሰው ስም ነው መጠጥ ቤቱ ራሱ የሚሰየመው። ሰካራሞች ተብለው መጥፎ ስም ስለሆነ ስከሩ ምናምን ተብለው አያውቁ። ጫት ተመልከቱ ይሄን ያህል ህዝቡን አደንዝዞት ምን እየተባለ ነው? በርጮሎጂስቶች ቁጥር 2 ጫት ቤት ደግሞ የሚላየው ማለት ነው። አላህ አዛኙ ይድረስልን። አገር በመውደም እንጠየቃለን እኮ። አንቺ እህቴ ሆይ ደግሞ ሴቶችም አሁን እኮ እንደው እኮ በቃ ጉድ እያየን ነው እኮ። መኪና ቆመው ሁሉ ወርደው ጫት ቤት ይገዛሉ። ደግሞ ጫት በቃ በእጅሽ ይሄ ቅጠል በምትቀነጥሽበት እጅ ሙያ አትማሪበትም? ወጣ ብስሎ መብላትም እኮ ሙያ ነው። እናቶቻችን ስፌት ይሰፉ ነበር። መልካሙን ለምን አትሰሩም? ጭራሽ የሴቶቹ ደግሞ ጫት እየቃሙ ሺሻ ይወስዳሉ አሉ ከወንዶች በላይ። አረ የት ነው ያለነው? ልጆችሽን በሰላም አታሳድጊም? ለእናትሽ መልካም አትታዘዥም? እናትሽ አንቺን በማሳደግ ላይ ለፍታ አሳድጋሽ ስታበቃ አንቺ እሷን በምትጦሪበት ጊዜ ጓደኞችሽ ጋር እየዞርሽ በግሩፕ ትቀማላችሁ። ዛሬ እንትና ቤት ነገ እንትና ቤት። ባለትዳር ሆናችሁ ደግሞ የምትቅሙትም ልክ እንደዚሁ ልጆቻችሁን ዞር ብላችሁ ማታዩአቸውም። ለሰራተኛ ሰጥታችሁ ልጆች ዳይፐር ላያቸው ላይ። በተለይ የሴት እናት ይሆንሽ አላህን ፍሪ። ሴት ልጆች ቶሎ ዳይፐራቸው ካልተቀየረላቸው ብልታቸው አካባቢ በጣም ኢንፌክሽን ይፈጥራል። አላህ ፊት ደግሞ ትጠየቂያለሽ። እንስሳ አይደል? እንስሳን ራሱ ማሰቃየት አይቻልም በሸሪዓ አይደለም የወለድሻትን ልጅ ማለት ነው። ኧረ የት ነው ያለነው?
እና ወገኖቼ ሆይ ንቁ። ጭራሽ በርጮሎጂስት ተብሎ እስቲ ይሄን ያህል ይሾፍባችሁ እንደው አይበቃችሁ? ኧረ ተው። ለሃይማኖታችንም ለአገራችንም በዚህ አንድ ነገር መናገር ፈልጋለሁ። ፖሊሲ ለምታወጡ ፖሊሲ ለምታስፈጽሙ ሰዎች ማለት ነው። ጫትን ለማስተው ትልቅ ጫና ለመፍጠር ኢትዮጵያ ላይ ማለት ነው ካሰባችሁ ድንገት ኮንሲደር እንኳን እንዳታደርጉ። ምን ብላችሁ የእስልምና አካል ሊሆን ይችላል አንነካው ምናምን እንዳትሉ። ከእስልምና ጋር ጫት ምንም አያገናኘው። አደንዛዥ ቅጠል ነው። እስልምና በመልካም ነገር በፍቅር በመስራት በተፈጥሯዊ የሚበሉ የሚጠጡ ነገሮች እንጂ በእንዲህ አይነት አደንዛዥ ቅጠል በፍጹም አያምንም ማለት ነው። ድንገት የሃይማኖት ካባ ለብሰው የእስልምና አካል ነው ሊሏችሁ የሚሞክሩ ትውልድ፣ ሃይማኖት፣ አገር ገዳይ የሆኑ ሰዎች ያጋጥሟቸው ይሆናል። እነዚህ ሃይማኖቱን አይወክሉም። እስልምናን ያ የነብዩ ሰለላሁ ዐለይሂ ወሰለም ሃይማኖት የሆነውን አይወክሉም። እነዚህ አገር ገዳዮች ናቸው፣ ትውልድ ገዳዮች ናቸው። ስለዚህ እባካችሁ ይብቃን። ይሄ ጫት ትውልዱን ገደለው፣ አገር አወደመ፣ ገንዘብ ጠፋ፣ በሱ የተነሳ ትዳር ተፈታ፣ አይምሮ በሽተኞች ባሱ። ምን ያላጠፋው ጥፋት አለ? ከዚህ የበለጠ እርጉም የተረገመ ቅጠል በሱ ደግሞ የሚጠቃቀሙ የሚደልሉ ምን ሰዎች አሉ? አላህ ሲሳያችሁን በመልካም ሲሳይ ይቀይርላችሁ። ስለዚህ የጫት ቃሚ ወይም ጫት በመቃም የሚገኝ ዶክትሬትም ማስትሬትም ዲግሪም ዲፕሎማም የለም። ሐታ ሰርተፊኬት የለም። ሰርተፊኬቱን ቢያስጥል እንጂ ዲግሪውን ቢያስጥል እንጂ ስንት ይሰራል የተባለው ወጣት የት ይደርሳል የተባለውን ዛፍ ቀበሌ ቆረጠው እንደሚባለው ሕፃን እያለን በጣም በቃ የሚያስደስቱን ወንድሞቻችን ጓደኞቻችን መልከኛ የነበሩ ጥሩ ጭንቅላት የነበራቸው የት ትደርሳለች የተባለችዋ ጫት ትጀምራለች፣ ሱስ ይዛታል። ከዛ ለሱሷ ማሟያ ሲባል እገሌ እኮ ቅምጥ አድርጎ ያዛት ይባላል። እገሌ እኮ እንትን ተጫውቶባት ደግሞ እገሌ ጋር ናት፣ አሁን እገሌ ደግሞ እንዲህ አርጓት፣ እገሌ ጋር እኮ ሺሻ አስጫሽ ናት ይባላል። ምን ነው እህቴ፣ አላህ የፈጠረሽ ለዚህ ነው? ስንት ወንድሞቻችን እንደዛ ስንት ስንጠብቃቸው የነበሩ የት ይደርሳሉ ያልናቸው 40 ዓመት ሞልቷቸው ትዳር ያልያዙ አሉ። በቃ ሱሰኛ ሆነው ማለት ነው። ሰው በ40 ዓመቱ 4-5 ልጅ ወልዶ በሚስምበት ጊዜ እነሱ ገና ትዳር ውስጥ አልገቡም። ዝሙት ይሰራሉ፣ መጠጥ ይጠጣሉ፣ ሐሺሽ ያጨሳሉ። ከየት ጀምረው በለኛ? ከጫት ጀምረው። ከዚህ ካደገኛ መርዝ ጫት። እናንተ ሰዎች ሆይ መስጂድ ዙሪያ ላይ ጫት የምትሸጡ አላህን ፍሩ። መስጂድ አላህ የሚወሳበት ታላቅ ቦታ ነው። እሱ የሚመለክበት ቦታ ነው እንጂ ይሄ መርዘኛ ቅጠል የሚሸጥበት አይደለም። ስለዚህ አላህ ባሪያዎች ሆይ አላሁ ስብሓነሁ ወተዓላ ከሱስ የጸዳ ከሽርክ ከቢድዓ የጸዳ ትውልድ አላህ ይስጠን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ሱብሓነከ አላሁመ ረበና ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ። እንዴት ናችሁ? ሰላም ነው ወይ? አዎ እኛ ደህና ነን። ሰላም ነው። ሰላም። በርጫውን ዛሬ በጠዋት ነው የያዛችሁት? አዎ በጠዋት ነው። በዓል ሲሆን በጠዋት ነው። አዎ ማነቃቂያ። አሁን ይሄ ምን የሚባለው ጫት ነው እንግዲህ? ይሄኛው ገለምሶ ይሄ አቦ ሚስማር። እስቲ ቀረብ አድርገው ወደዚህ። ይሄ አቦ ሚስማር ነው። አዎ ለምሳሌ አሁን አንተ ያስከው በሁለት እጅ ያስከው ስንት ነው? ለምሳሌ አሁን እሱ ስንት ብር ነው? ይሄ 120 ብር የሚያወጣው? አዎ ብዙ ነው ወጪው። 120 ብር ተገዝቶ ለየቀኑ እንግዲህ ለየቀኑ አለ ዛሬ ቢሰሩ ባስ ነው። እሺ አቦ ሚስማር ነው እያልከኝ ነበረ? አዎ ነበር። አቦ ሚስማር እንግዲህ ከሌሎቹ የሚመረጥ ነው? አዎ በጣም አዎ ምርጥ ጫት። ገለምሶ የሚባለውስ? እኔ መርጬ ላሳይ። ገለምሶ አሁን እዚህ ጋር የለም። አቦ ሚስማር ነው። አቦ ሚስማር ምንድነው ከገለምሶ ጥሩ የሚያደርገው? በስራ ምርጥ ነው፣ ያነቃቃል። እና አንተ አሁን ለምሳሌ በምትቀመው በምን ያህል ጊዜ ነው? በቀን በሳምንት? አዎ እኔ በሳምንት ነው። ዛሬ ስራ ይሄን የምትቀመው። ሌላ አይነት ጫት ግን በየቀኑ ትቀማለህ? ገለምሶ በየቀኑ። እንቅልፍ አይከለክልህም? አይከለክልም። ግማሽ ትንሽ ነው። ግማሽ ነው። እስቲ አንተንስ ደግሞ? ገለምሶ ይባላል። የጉራጌ ነው ገለምሶ አይደል? ጉራጌ ነው። አዎ ይሄ ጉራጌ ነው። ከየት ሀገር ነው ማለት የሚመጣው? ጉራጌ ብዙ ቦታ አለው ብዬ ነው። አይ ከነሞር ነው። ከነሞር ከሰባት ቤት ነው። ከሰባት ቤት ነው። አዎ
ስለዚህ አሁን ይሄ ለምሳሌ ለአንድ ቀን በቂ የምትለው ጫት የስንት ብር ጥቅም አለ? እሱ እንደያዘው እንደዚህ ነው በቃ ሙሉ ቀን ምን ያህል ብር ይፈጅብሃል ማለት ነው? 50 ብር 80 ብር 50 ብር 80 ብር ከነ ውሃው ከነ ሎዝም ትጠቀማላችሁ? ሎዝም እንጠቀማለን።